አሳይሻለሁ ደምሽን ነው ማፈሰው ደምህን ነው ማፈሰው እገልሻለሁ አደጋ አደርስብሃለሁ የሚሉና የመሳሰሉት ዛቻዎች በወንጀል ያስጠይቃሉ ወይ ወንጀል ናቸው ወይ ዝም ብሎ መዛት እንዴት አደራችሁ ጠበቃና የህግ አማካሪ ሲናን ግርማ ነኝ እነኚህ ንግግሮች በጣም ተለምደዋል በእኛ ሀገር ጥርስሽን ነው ማወልቀው ጥርስህን ነው ማወልቀው ደምሽን ነው ማፈሰው ደምህን ነው ማፈሰው አሳያለሁ እገልሃለሁ የሚባሉት እነኚህ ቃላቶች ወንጀል መሆናቸውን ሳናውቅ በጣም እንናገራቸዋለንና ቀላል ወንጀል አይደለም እንደዚህ አይነት ንግግሮች እስከ 6 ወር ድረስ የሚያሳስሩ ወንጀሎች ናቸው ማለት ነው ስለዚህ ዛቻ ድንጋጤና ፍርሃትን የሚፈጥሩ አሁን ጥርስህን ነው ማወልቅልህ ደምህን ነው ማፈሰው አሁን ይሄ ድንጋጤና ፍርሃትን የሚፈጥሩ ዛቻዎች ስለሆኑ እንደዚህ አይነት ዛቻዎች በወንጀል ያስጠይቃሉ እስከ 6 ወር ያሳስራሉ ማለት ነው ስለዚህ አንዛት ለማለት ነው ኮሜንት ስራ አለ አንቀጹ አመሰግናለሁ ደህና ዋሉ ውሃ እንጠጣ